እንዴት ይከብደናል። በፍቅር ከሰው ልጅ ጋር ለመኖር ከለመደው ከዚህ ከጉሬዛ ምን እንማራለን? ተመልከቱ እስቲ። ይህ ጉሬዛ የዱር እንስሳት ነው። ነገር ግን ከሰው ልጅ ጋር እንዴት መኖር እንዳለበት ለምደው ከሰው እጅ እየበላ ከሰው ጋር ደግሞ በፍቅር መኖር ለምደዋል። እኛ ታዲያ ፍቅር ከማን እንማር? መቼም ከእግዚአብሔር ካልተማርን፣ ከተፈጥሮ ካልተማርን፣ ስለ ፍቅር በደንብ ካልገባን፣ እርስ በርሳችን እየተበላለን እርስ በርሳችን መኖር ካቃተን እንዴት እንሆን? እስቲ ይህን ጉሬዛ ህይወት ተመልከቱ። እንዴት ከሰው ጋር መኖር እንዳለበት፣ እንዴት እንደለመደ፣ ከሰው እጅም እንዴት እንደሚበላ፣ ሰውንም ደግሞ ተማምኖ እንዴት እንደሚቀርብ እስቲ ልብ በሉ።